ሰላም እንዴት ናችሁ? የጤናፒዲያ ዩቲዩብ ቻናል ተከታታዮች ያው እንደሚታወቀው በኤንክሊክስ በሲኦሲ ኤግዛም ተማሪዎችን እያሰለጠንን እንገኛለን። መመዝገብ የምትፈልጉ ከሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ላላችሁ ተማሪዎች በWhatsApp በዚህ ስልክ ቁጥር እንድትደውሉልን በትህትና እንጠይቃለን። ሌላው ዛሬ ይዘንላችሁ የመጣ ነው ስለ ኢንዶክራይን ሲስተም ላይ ስለ ዲያቤቲስ ሜላይተስ እናወራለን። ታይፖቹን እናወራለን። ማኔጅመንት፣ ዲያግኖሲስ እንዴት ዲያግኖስ እናደርጋለን የሚለውን ነገር እንዲሁም ደግሞ ምልክቶቹን ኤንድ ኦልሶ ኤግዛም ላይ ሲኦሲ ኤግዛም ላይ እንዲሁም ደግሞ ኤንክሊክስ ኤግዛም ላይ ኮመንሊ የሚጠየቁ ኤሪያዎችን በደንብ እናያለን ማለት ነው። አንበሳው ዛሬ ደግሞ ደብረዋል። ምን ሆነ ነው? አዎ እባክህ እህቴ እኮ ሲኦሲ ወርቃ ነው እና ምን ችግር አለው? በቀጣይ ታልፋለች። እሱማ ልክ ነው። ትንሹ በቃ ነው ወደ ቤት ልሄድ ነው። ቤት ናሽ? እሺ እመጣለሁ። እሷ ነች እህትህ? ጥራት እስቲ። እህቴ ወይ አንዴ ነይ። በጣም ይቅርታ ሲኦሲ እንዳልመጣልሽና እንደደበረሽ ነገረኝ። እና ደስ ሊለኝ ነው። አይ አይደለም፣ እድሜ ለጓደኛዬ። እኔም ሁለት ወድቄ ነው ያለፍኩት። ማለት ምን አስቆርጦ? ኧረ አይደለም፣ ጤናፒዲያ ሲኦሲ ትሬኒንግ ሴንተር የሚባል አስመዝግቦኝ እዛ ሰልጥኜ በጥሩ ውጤት ነው ያለፍኩት። ኦ በጣም ደስ ይላል። ለምን ፕሮፌሽን ነው የሚሰጡት? ለሁሉም ባለሙያዎች ይሰጣሉ። ደግሞ ለየት የሚያደርጋቸው ለነርሲንግም ኒክሊክስ ስልጠና ይሰጣሉ። እንዴ እሱ ደግሞ ካለኝ እኮ አሜሪካ፣ ካናዳ የትም ሄጄ መስራት እችላለሁ አይደል? እናሳ ደግሞ ኒክሊክስ ስልጠና የሚሰጣቸው አጥተው በውጭ ሀገር ሄደው የመስራት እድላቸውን ያባከኑ ስንት አሉ መሰለሽ? የት ነው በእናትህ አድራሻቸው? መካኒሳ አቦ ቤተክርስቲያን ጎን ታገኘዋለሽ። በጣም አመሰግናለሁ። ወይንም በአካል ለመሰልጠን ነገሮች አለመቻች ካሏችሁ በቴሌግራም ዩዘር ኔማቸው አጤናፒዲያ ወይንም አጤናፒዲያ ኒክሊክስ እያላችሁ ተመዝግባችሁ ሲኦሲን በጥሩ ውጤት አልፋችሁ ራስዎና ቤተሰቦን ያስደስቱ። እንዲሁም በውጭ ሀገር ነርስ ሆናችሁ መስራት ፈልጋችሁ ኒክሊክስ ስልጠና ላጣችሁ እኛ ጤናፒዲያ ሲኦሲ ኒክሊክስ ትሬኒንግ ሴንተር አለንላችሁ። ለበለጠ መረጃ ታች ባለው ስልክ ቁጥር ደውሉልን። ሰላም እንዴት ናችሁ? የጤናፒዲያ ዩቲዩብ ቻናል ተከታታዮች ያው እንደሚታወቀው በኤንክሊክስ በሲኦሲ ኤግዛም ተማሪዎችን እያሰለጠንን እንገኛለን። መመዝገብ የምትፈልጉ ከሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ላላችሁ ተማሪዎች በWhatsApp በዚህ ስልክ ቁጥር እንድትደውሉልን በትህትና እንጠይቃለን። ሌላው ዛሬ ይዘንላችሁ የመጣ ነው ስለ ኢንዶክራይን ሲስተም ላይ ስለ ዲያቤቲስ ሜላይተስ እናወራለን። ታይፖቹን እናወራለን። ማኔጅመንት፣ ዲያግኖሲስ እንዴት ዲያግኖስ እናደርጋለን የሚለውን ነገር እንዲሁም ደግሞ ምልክቶቹን ኤንድ ኦልሶ ኤግዛም ላይ ሲኦሲ ኤግዛም ላይ እንዲሁም ደግሞ ኤንክሊክስ ኤግዛም ላይ ኮመንሊ የሚጠየቁ ኤሪያዎችን በደንብ እናያለን ማለት ነው። አንበሳው ዛሬ ደግሞ ደብረዋል። ምን ሆነ ነው? አዎ እባክህ እህቴ እኮ ሲኦሲ ወርቃ ነው እና ምን ችግር አለው? በቀጣይ ታልፋለች። እሱማ ልክ ነው። ትንሹ በቃ ነው ወደ ቤት ልሄድ ነው። ቤት ናሽ? እሺ እመጣለሁ። እሷ ነች እህትህ? ጥራት እስቲ። እህቴ ወይ አንዴ ነይ። በጣም ይቅርታ ሲኦሲ እንዳልመጣልሽና እንደደበረሽ ነገረኝ። እና ደስ ሊለኝ ነው። አይ አይደለም፣ እድሜ ለጓደኛዬ። እኔም ሁለት ወድቄ ነው ያለፍኩት። ማለት ምን አስቆርጦ? ኧረ አይደለም፣ ጤናፒዲያ ሲኦሲ ትሬኒንግ ሴንተር የሚባል አስመዝግቦኝ እዛ ሰልጥኜ በጥሩ ውጤት ነው ያለፍኩት። ኦ በጣም ደስ ይላል። ለምን ፕሮፌሽን ነው የሚሰጡት? ለሁሉም ባለሙያዎች ይሰጣሉ። ደግሞ ለየት የሚያደርጋቸው ለነርሲንግም ኒክሊክስ ስልጠና ይሰጣሉ። እንዴ እሱ ደግሞ ካለኝ እኮ አሜሪካ፣ ካናዳ የትም ሄጄ መስራት እችላለሁ አይደል? እናሳ ደግሞ ኒክሊክስ ስልጠና የሚሰጣቸው አጥተው በውጭ ሀገር ሄደው የመስራት እድላቸውን ያባከኑ ስንት አሉ መሰለሽ? የት ነው በእናትህ አድራሻቸው? መካኒሳ አቦ ቤተክርስቲያን ጎን ታገኘዋለሽ። በጣም አመሰግናለሁ። ወይንም በአካል ለመሰልጠን ነገሮች አለመቻች ካሏችሁ በቴሌግራም ዩዘር ኔማቸው አጤናፒዲያ ወይንም አጤናፒዲያ ኒክሊክስ እያላችሁ ተመዝግባችሁ ሲኦሲን በጥሩ ውጤት አልፋችሁ ራስዎና ቤተሰቦን ያስደስቱ። እንዲሁም በውጭ ሀገር ነርስ ሆናችሁ መስራት ፈልጋችሁ ኒክሊክስ ስልጠና ላጣችሁ እኛ ጤናፒዲያ ሲኦሲ ኒክሊክስ ትሬኒንግ ሴንተር አለንላችሁ። ለበለጠ መረጃ ታች ባለው ስልክ ቁጥር ደውሉልን። ሌላው እዚህ ጋር ታይፕ 1 ዲያቤቲስ ሜላይተስ ላይ ኮምፕሊኬሽን በዛውም ኮምፕሊኬሽን እያየን እንሄዳለን ማለት ኮምፕሊኬሽንስ the most common complications of type 1 diabetes mellitus is diabetic ketoacidosis ይባላል። diabetic ketoacidosis ዲያቤቲክ ኬቶ አሲዶሲስ እንለዋለን። ስለዚህ ዲያቤቲክ ኬቶ አሲዶሲስ ስለዚህ ኬቶን ቅድም ታይፕ 1 ላይ አንዱ ለኬቶን ፕሮን ናቸው ለኬቶን ፎርሜሽን
ተጋላጭ ናቸው እያልን ነበር። ስለዚህ እዚህ ጋር ኬቶ አሲዶሲሱ እንዴት መጣ የሚለው ትልቅ መሰረታዊ ወይም ደግሞ ቤዚክ ነገር ነው ማወቅ ያለባችሁ። እዚህ ጋር ታይፕ 1 ዳያቤቲስ ሜሊተስ ላይ ትልቁ ማወቅ ያለባችሁ ፓቶፊዚዮሎጂ ኦፍ ኬቶ አሲዶሲስ ነው ወይም ደግሞ ዲያቤቲክ ኬቶ አሲዶሲስ ነው። ሶ ታይፕ 1 ላይ ቀደም እንዳልኳችሁ ታይፕ 1 ላይ የግሊኮስ መጠን መጨመር ብለን ነበር። ኦኬ የግሊኮስ መጠን ብለድ ቬዝል ውስጥ ያለው የግሊኮስ መጠን መጨመር ታይፕ 1 ዳያቤቲስ ሜሊተስ እንለዋለን። ስለዚህ አሁን ግሊኮስ ብለድ ቬዝል ውስጥ ጨምሯል፣ ግን ብለድ ቬዝል ውስጥ ኢንሱሊን የለም እያልን ነው። ያን ግሊኮስ ወደ ሴሎቻችን የሚወስድ ኢንሱሊን የለም እያልን ነው። ግን አሁን ደግሞ ታይፕ 1 ዳያቤቲስ ሜሊተስ ላይ ኢንዶክራይን ላይ ኔጌቲቭ ፊድባክ ሜካኒዝም የሚባል ነገር አለ። ኔጌቲቭ ፊድባክ ሜካኒዝም ማለት ልክ ሰውነታችን ላይ የሆነ ሆርሞን ሲቀንስ፣ በተለይ ደግሞ ኢንዶክራይን ላይ የሆነ ሆርሞን በሚቀንስበት ሰዓት ለብሬን መልእክት ይደርሰዋል። ኦኬ እንደዚህ አይነት ሆርሞን ቀንሷል፣ ስለዚህ በቂ የሆነ ሆርሞን የለም ወይም ደግሞ በጣም ጨምሯል ብሎ ሪሴፕተሮች አሉ፣ ሴንሰሪ ሪሴፕተሮች። ስለዚህ እነዛ ሪሴፕተሮች መልእክት የሚያደርሱ ሪሴፕተሮች ናቸው። ሶ ዳያቤቲስ ሜሊተስ ላይ በቂ የሆነ ግሊኮስ ፕላዝማ ላይ እያለ ኦኬ በቂ የሆነ ግሊኮስ ፕላዝማ ላይ ወይም ደግሞ ደም ስራችን ውስጥ እያለ ኦኬ በቂ የሆነ ግሊኮስ አለ። ኦኬ ግን እዚህ ጋር ወይም ደግሞ አብኖርማሊ ግሊኮስ አለ፣ ግን ለብሬን የሚደርሳት መልእክት ኦኬ ለብሬን የሚደርሳት መልእክት እና መልእክት ነው በቂ የሆነ ግሊኮስ የለም። ኦኬ ግሊኮስ የለም ስንል ቀደም ሊቨር ላይ ግላይኮጅን አይደል? ኦኬ ግላይኮጅን አለ ምናምን ነበር። ስለዚህ በቂ የሆነ ግሊኮስ የለም። ስለዚህ ግሊኮስ ከነን ካርብስ ወይም ደግሞ ከካርቦሃይድሬት ካልሆኑ ሞለኪውሎች ላይሰርገሽ ወይም ደግሞ ሰባብረሽ ላኪልኝ የሚል መልእክት ይደርሳታል፣ ሜሴጅ ይደርሳታል ለብሬን። ስለዚህ ታይፕ 1 ዳያቤቲስ ሜሊተስ ወይም ደግሞ ዳያቤቲስ ሜሊተስ በጣም ብሬንን ከሚያጭበረብሩ ብሬንን ከሚያሳስቱ ዲዞች አንዱ ነው። ስለዚህ በቂ የሆነ ግሊኮስ እያለ በቂ ብቻ አይደለም አብኖርማሊ ሃይ ሆኗል እያለ ነው እዚህ ጋር። ስለዚህ አብኖርማሊ ሃይ ሆኖ ግሊኮስ ግን ለብሬን የሚደርሳት መልእክት ምን አይነት ነው? ግሊኮስ የለም የሚል መልእክት ነው። ስለዚህ ግሊኮስ ከሌለ ደግሞ ከነን ካርብ ኦኬ ከካርቦሃይድሬት ካልሆኑ ሞለኪውሎች ሰባብረሽ ግሊኮስ ላኪልኝ ነው። ሰው እነዚህ ሞለኪውሎች ደግሞ እነማን ናቸው? አንደኛው ፋት ነው። ኦኬ ፋት ወይም ደግሞ ትራይ ግላይሰራይድ ፋት ወይም ደግሞ ትራይ ግላይሰራይድ። ሌላኛው ደግሞ ሊፒድ ማነው? ፕሮቲን ኦኬ ፕሮቲን። ስለዚህ በቂ የሆነ ግሊኮስ አለ። እንደገና ደግሞ ብሬን ምን ልታዝነው ግሊኮስ ኦኬ ወይም ደግሞ ካርቦሃይድሬት ካልሆኑ ሞለኪውሎች ወይም ደግሞ ግሉኮኒዮጂኔሲስ ይባላል። ይሄን አይነት ሂደት ግሉኮኒዮጂኔሲስ ግሉኮስ ከነን ወይም ደግሞ ከአዲስ ወይም ደግሞ ከግሊኮስ ውጪ ካሉ ሞለኪውሎች መሰራት ማለት ነው። ግሉኮኒዮጂኔሲስ ኦኬ ግሊኮስን ኖርማሊ ግሊኮስ መጠቀም ያለብን ከየት ነው? ከካርቦሃይድሬት ኦኬ ከካርቦሃይድሬት። አሁን ግን ሰውነታችን እያደረገ ያለው ከነን ኦኬ ኒዮ ማለት ኒው ወይም ደግሞ ከሌላ ኦኬ ግሉኮኒዮጂኔሲስ አክቲቪቲ ይካሄዳል ማለት ሰውነታችን። ስለዚህ ብሬን ትዕዛዝ ትልካለች። ኦኬ ብሬን ትዕዛዝ ስትልክ ደግሞ እንደሚሆነው ፋት እንዳልኳችሁ ከፋት ብሬን ከፋት ኦኬ ከዚህ ፋት ምን ፕሮዲውስ ታደርጋለች? ግሉኮስ ወይም ደግሞ ሊፖላይሲስ ሪአክሽን ይፈጥራል። ሊፖላይሲስ ሊፒድ ወይም ደግሞ ፋት ይሰባበርና ኦኬ በሊኩዊድ መልክ አጌን ወደ የት ይመጣል? ወደዚህኛው ኦኬ ፕላዝማ ላይ። ስለዚህ አሁን ግሊኮሱ ሲቪርሊ በጣም ሃይሊ ጨምሯል እያለ ነው ግሊኮስ ዲዩ ቱ ዚስ ፊድባክ ሜካኒዝም ማለት። ስለዚህ ዲኬኤ ዲያቤቲክ ኬቶ አሲዶሲስ። ስለዚህ አሁን ኬቶን ምንድን ነው የሚለውን ነገር ማወቅ አለብን። ኬቶን ደግሞ ፋት ፕሮዳክሽን ወይም ደግሞ ሊፖላይሲስ ሪአክሽን እንዳለ ይነግረናል። ሊፒድ ኦር ደግሞ ፋት የፋት ዝቃጭ ቅድም እንዳልኳችሁ ኬቶን ይባላል ብያችኋለሁ። የፋት ወይም ደግሞ የፋት ባይ ፕሮዳክት ሰውነታችን ፋት ከተጠቀመ በኋላ የሚኖረው ወይም ደግሞ እንደ ባይ ፕሮዳክት የምናገኘው ምንድን ነው? ኬቶን ነው። ይሄ ደግሞ አሲድ ነው። ሰውነታችን ይህንን ነገር ሰውነታችን ላይ መቀመጥ የለበትም። ስለዚህ ፋት የፋት ዝቃጭ ወይም ደግሞ የፋት ባይ ፕሮዳክት ማን ይባላል? ኬቶን። ስለዚህ ሰውነታችን ኬቶን ፖዘቲቭ ሲሆን ዩሪን ላይ ኬቶን ፖዘቲቭ ሆነ ማለት
በቂ የሆነ እንዲሁም ደግሞ አብኖርማሊ ሃይ ሆኖ ሳለ ግሊኮስ እንደገና ግን ሊፖላይሲስ ሪአክሽን ወይም ደግሞ ፋት ብሬክዳውን ሆኖ ግሊኮስ እየመጣ መሆኑን ይነግረናል። ስለዚህ ዲያቤቲክ ኬቶአሲዶሲስ ፓቶፊዚዮሎጂው ይሄን ይመስላል ማለት ነው። ዲያቤቲክ ኬቶአሲዶሲስ ይሄን ይመስላል ፓቶፊዚዮሎጂው። ስለዚህ ሁሌ ኤንክሊክስ ኤግዛም ላይ እንዲሁም ደግሞ ሲኦሲ ኤግዛም ላይ በደንብ ፎከስ ማድረግ ያለባችሁ ፓቶፊዚዮሎጂ ላይ ነው። ኦኬ ፓቶፊዚዮሎጂ ላይ ፎከስ ማድረግ አለባችሁ። ሶ ፓቶፊዚዮሎጂን ካወቅን ስለዚህ ፔሸንት ዊዝ ዲያቤቲክ ኬቶአሲዶሲስ ምን ይኖራቸዋል? ኬቶን ፖዚቲቭ ይሆናሉ። ኬቶን ፖዚቲቭ ናቸው። ኦኬ ዩሪን ላይ ኬቶን እናገኛለን። ኦኬ ሌላው አጌን ዲያቤቲክ ኬቶአሲዶሲስ ላይ ዲሃይድሬሽን ኦኬ ዲሃይድሬሽን ኮንፊውዥን እነዚህ ምልክቶች በዋናነት ዲያቤቲክ ኬቶአሲዶሲስ ፕላስ ደግሞ ቀደም ታይፕ 1 ዳያቤቲስ ላይ ያየናቸው ስሊፒ ፖሊዩሪያ ፖሊዲፕሲያ እና ፖሊፋጂያ ሶስቱም ይኖራሉ ማለት ነው። በዋናነት ዲያቤቲክ ኬቶአሲዶሲስ ኢንዲኬት ለማድረግ ኬቶን ፖዚቲቭ መሆን አለበት። ፕላስ ደግሞ የግሊኮስ መጠን በጣም ይጨምራል። ሶ ግሊኮስ መጠን ብዙ ጊዜ ከግሬተር ዛን 300 ሚሊግራም ፐር ዴሲሊትር በላይ ይሆናል ማለት ከ300 ሚሊግራም ፐር ዴሲሊትር በላይ ይሆናል። ኦኬ ስለዚህ አንድ ይሄ ነው ዲያግኖሲሳችን። ሁለት ደግሞ ኬቶን ፖዚቲቭ መሆኑ፣ ሶስተኛ ደግሞ ሲምፕተሙ ዲሃይድሬሽን ኮንፊውዥን፣ ስለዚህ ብሬን ላይ ችግር እያመጣ መሆኑን ኦኬ ዲሃይድሬሽን እንዳለ ይነግረናል። ናውዚያ ኤንድ ቮሚቲንግ ኦኬ ናውዚያ ኦር ቮሚቲንግ ይኖራቸዋል። ሌላው ደግሞ ክላሲካል ማኒፌስቴሽን አጌን ብዙ ጊዜ ኤንክሌክስ ላይ አጌን ሲኦሲያቸው ላይ የሚጠየቀው ሌላ ምልክት ኩዝሙዋል ብሪዚንግ ይሉታል። ኩዝሙዋል ብሪዚንግ ኦኬ ኩዝሙዋል ብሪዚንግ ማለት ራፒድ ኦኬ ራፒድ ለላውኛ መተን ታብታብ አድርጎ እንበል አታሪ አንልም። እኛ እንግዲህ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው። ግን አሁንም በድጋሚችን ላይክ ያርጉ ምንም አይቆጥርም እኮ ይኖራል የሚኖር ህይወት ነው። ይኖራል ላይክ በማድረግ ይኖራል። ስለዚህ ላይክ ያርጉ ሼር ያርጉ ይመቻችሁ። ሶ ራፒድ ዲፕ ብሪዚንግ ስለዚህ ክላሲካል ማኒፌስቴሽን ነው። ኩዝሙዋል ብሪዚንግ ማለት ራፒድ ዲፕ ብሪዚንግ ማለት ነው። ሶ ሌላው ምናልባትም ሃይፖካሊሚያ ኦኬ ሃይፖካሊሚያ ሲቪር ዲኬኤ ሲሆን ሃይፖካሊሚያ ፖታሺየም መጠን ይቀንሳል ወይም ደግሞ ከ3.5 በታች ይሆናል ማለት ነው ፖታሺየም። ኦኬ ሌላው ትሪትመንት ኦፍ ዲያቤቲክ ኬቶአሲዶሲስ ሶ ትሪትመንት ኦፍ ዲያቤቲክ ኬቶአሲዶሲስ ያው ፈርስት ላይን ትሪትመንታችን ፍሉድ ነው። ኦኬ ፍሉድ እንሰጣቸዋለን። ፍሉድ ኖርማል ሳላይን ፍሉድ እንሰጣለን። ያው 0.9 NS እንሰጣቸዋለን። ምክንያቱም ዲሃይድሬሽን አላቸው። ዲሃይድሬሽን ቮሚቲንግ አለ። ኦኬ እነዚህ አሉ። ሶ ፍሉድ ለዛ እንሰጣለን ማለት ነው። አጌን ደግሞ ግሊኮሱን በተወሰነ መልኩ እንትን ያደርገዋል ዳይሌት ያደርገዋል። ሶ ለዛም ፐርፐዝ እንሰጣለን። በዋናነት ይሄን ዲሃይድሬሽን ኮንፊውዥን ቮሚቲንጉን ለመቀነስ እነዚህ ሲምፕተሞችን ዲክሪዝ ለማድረግ ነው። ሌላው ኢንሱሊን ኦኬ ሰከንድ ላይን ማኔጅመንታችን ይሄ ኢመርጀንሲ ነው። ኢመርጀንሲ ኦኬ ስለዚህ ዲኬኤ ሁሌ ኢመርጀንሲ ነው። አስ ኢመርጀንሲ ኮንዲሽን ነው የምናየው። ስለዚህ ሁለተኛው ኢንሱሊን ኦኬ ኢንሱሊን እንሰጣለን። ፍሉድ ከሰጠን በኋላ ወደ ኢንሱሊን ነው የምንሄደው። ኢንሱሊን እንሰጣለን። ስለዚህ ኢንሱሊን ላይ ኢንተርቬንሽን ሞኒተር ማድረግ ያለብን ኢንሱሊን ላይ አጌን የግሊኮስ መጠን ቼክ ማድረግ አለብን። ሃይፖግላይሲሚያ ውስጥ ስለሚገቡ ግሊኮስ ቼክ ማድረግ አለብን። አንዱ ኮምፕሊኬሽኑ ሃይፖግላይሲሚያ ስለሆነ ማለት ምክንያቱም ኢንሱሊን ግሊኮስን ወደ ሴል ይወስዳል ብለን ነበር። ኦኬ ኢንሱሊን እነዚህን ግሊኮሶች ወደ ሴል ነው የሚወስደው ብለናል። ስለዚህ ሃይ ዶዝ በሚሆንበት ሰዓት ወይም ደግሞ በሚጨምርበት ሰዓት ዶዙ ኢንሱሊን
ኤክሰሲቭ የሆነ ብዙ ግሉኮስ ወደ ሴሎቻችን ያስገባል። ስለዚህ ፕላዝማ ላይ ያለው ግሉኮስ መጠን የግሉኮስ መጠን ይቀንሷል ማለት ነው። ኢንሱሊን አንዱ ቼክ ማድረግ ያለብን ስለዚህ ግሉኮስ አይደል፣ ሃይፖግላይሲሚያ ኮምፕሊኬሽን አለ፣ ሃይፖግላይሲሚያ ኮምፕሊኬሽን አለ። ሌላው ደግሞ ትልቁ ፖይንት ፕላዝማ ላይ ሌላው ኤሌክትሮላይቶች አሉ። እዚህ ውስጥ ኤሌክትሮላይቶች አሉ። እነዚህ ኤሌክትሮላይቶች ፖታሺየም፣ ካልሲየም፣ ኦኬ ሌሎችም ኤሌክትሮላይቶች ይኖራሉ። ስለዚህ በዋናነት ፖታሺየም ኢንሱሊን ግሉኮስን ይዞ በሚሄድበት ሰዓት ማንን ይዞ ይመጣል? ፖታሺየም ወደ ሴል ያስገባል። ከየት? ከፕላዝማ ወይም ደግሞ ከብለድ ስትሪም። ስለዚህ ፕላዝማ ላይ ያለው ወይም ደግሞ ሴረም ላይ ያለው የፖታሺየም መጠን ሲቪርሊ ይቀንሷል። ስለዚህ ሌላው ኮምፕሊኬሽናችን እዚህ ጋር ሃይፖካሊሚያ ይኖራል። ሃይፖካሊሚያ ማለት ፖታሺየም ነው። ስለዚህ ሚያ ማለት ደግሞ ብለድ ላይ ያለው የፖታሺየም መጠን ይቀንሳል። ሃይፖማ መቀነስ ነው። ስለዚህ ፖታሺየም ኖርማል ሌቭሉ ስንት ነው? 3.5 up to 5 ኦኬ ሚሊ ኢኩቫለንት ፐር ሊትር መሆን አለበት። ስለዚህ ከዚህ በታች ወይም ደግሞ ሌዛን 3.5 ሲሆን ሃይፖካሊሚያ እንለዋለን። ስለዚህ እዚህ ጋር ትልቁ ሞኒተር ማድረግ ያለብን የፖታሺየም መጠንና የግሉኮስ መጠናቸውን ቼክ ማድረግ አለብን ኢንሱሊን ላይ። ስለዚህ ይሄ ብዙ ጊዜ ኤንክሊክስ ላይም እንዲሁም ደግሞ ሲኦሲ ኤግዛም ላይ የሚጠየቅ ፖይንት ነው ማለት ነው።